አሁን እንኳን ሰሞኑን ያያየን ያለነው በእስራኤልና በእንትን መካከለ በኢራን መካከል የነበረው ጦርነት ማዕት ክርስቲያን ተጃጅሎ በዛና በዚህ በጸሎት ሸፍኖ የዲያብሎስ መሳሪያ ሆኖ ታያለ። ደም የሚያፈስ አጋንንት ነው አንተ። እስራኤል ምናምን ይላል። እነዚህን አይደል እንደ እናንተ ፉኝት ልጆች ያላቸው ኢየሱስ ኔታናው የሚመራውን እስራኤል ነው እንደ ጌታ ይሄንን እስራኤል ነው እንደ እግዚአብሔር የሚጠብቀው? የብዙዎችን ደም የሚያፈስ በተኙበት ሕፃናት የሚያርድ ኢየሱስ ከዚህ ጋር ነው እንደሚቆመው? መጋደላችን ከደምና ከስጋ ጋር አይደለም። ንቁ ክርስቲያኖች፣ የተተበተበ ነገር አለ ዓለም ላይ። ደም አፍሳሽ መንፈስ ነፍሰ ገዳይ ካልታጠቃችሁ፣ መንፈሳዊ መሳሪያ እግዚአብሔር ካልሰጣችሁ፣ አይናችሁ ካልበራ ትበላላችሁ። እነሱ ናቸው እኮ ሂዱና ዮሐንስ ወንጌል ምዕራፍ 8 አንብቡ። እናንተ አላችሁ ከአባታችሁ ከዲያብሎስ ናችሁ። ኢየሱስ እስራኤልን አያከብር አይደል? ነፍሰ ገዳይ ስለሆኑ እኮ ነው። ልትገሉኝ ትፈልጋላችሁ አላቸው። ኢየሱስን ለመግደል ይፈልጉ ስለነበር ለምን አያቸውና ይሄ ሐሳቡን ያቆማላ። ነፍሰ ገዳይ ነው እሱ። ነፍስ ለማጥፋት ለመግደል ለመስረቅ ለመግደል ለማጥፋት እንደሚመጣ ያውቃል። እነዚህ ለብሰውት ቀሚሱን ዝርፍፍ አድርገው የዳጎሰ መጽሐፍ ይዘው የመጡትን እናንተ ዲያብሎስ ልጆች አለ። የትኛው ክርስቲያን ነው አሁን የዲያብሎስንና የዲያብሎስ ያልሆነው ቢል? የሆነ ፊልስጤማዊ ሲመጣ የሆነ ሶሪያዊ ሲሞት ታባታቸው ሚል ክርስቲያን ደም ሲፈስ የሚደሰት ሰው ሲጋደል ሲታኮስ ሲተራረድ ይሄ ክርስትና አይደለም። ብራዘር እንደገና ቆም ብለህ ቼክ አድርግ። የተሳሳተ ነገር ገብተዋል። የአጋንንት አጃቢ ሻማያጅ ያርጓል ሴጣን። መጋደላችን ከደምና ከስጋ ጋር አይደል፣ ከዚህ ዓለም ገዦ አለቆች ስልጣናት በዚህ መንፈሳዊ ዓለም ላይ ሰማያዊ ስፍራ ላይ ያሉ እነሱን ለማሸነፍ ትጥቅ ተቀብጧል።